በዚህ ስራው በቀን ከ30 እስከ 60 ሚሊዮን ዶላር። ዛሬ የምናየው የኖስትሪስ ነውጠኛ የኮኬኑ ንጉስ ኪንግ ኦፍ ድራግ እየተባለ የሚጠራው ማን ነው? ፓብሎ ኤስኮባር ነው። በኮሎምቢያ ውስጥ የሜድሊን ካርቴልን የመሰረተ ታዋቂ ኮሎምቢያዊ የአደንዛዥ እጽ ጌታ ነበር። የተወለደው በሪዮ ኔግሮ ኮሎምቢያ ውስጥ እንደ ዩሮፒያን አቆጣጠር በ1949 በታህሳስ ወር በቀን 1 ነበር። ፓብሎ ኤስኮባር የወንጀል ስራውን የጀመረው በ1970ዎቹ መጀመሪያ ነው። እርሱም እንደ ትንሽ ሌባ ስራውን የጀመረው ከኮንትሮባንድ ነበር። በ1980ዎቹ አካባቢ በድርጅቱ ሜድሊን ካርቴል አማካኝነት የዓለምን የኮኬን ንግድ ተቆጣጠረ። የድርጅቱ መሪ በሆነበት ዘመን የግሉ በርካታ መኖሪያ ቤቶች፣ የግሉ ዙ ወይም የእንስሳት ፓርኮች እና የግሉ መርከብም ጭምር የነበረው ቱጃር ነበር። በድርጅቱ ውስጥ ከሚሰሩት አካውንታንት መካከል አንዱ ቢያንስ በቀን $2700 በላይ ገንዘብ ለመጠቅለል ይጠቀም ነበር። ፓብሎ ኤስኮባር ወደ አሜሪካ ሳይቀር የሚገቡትን ኮኬኖችን ከ80% በላይ የተቆጣጠረው እርሱ ነበር። በዚህ ስራው በቀን ከ30 እስከ 60 ሚሊዮን ዶላር፣ በሳምንት ደግሞ እስከ 420 ሚሊዮን ዶላር፣ በአመት ደግሞ እስከ 22 ቢሊዮን ዶላር ወደ ካዝናው ያስገባ ነበር። በሀብቱ ምክንያት ከዓለም ቱጃሮች ተርታ ሊቀመጥ ችሏል። በሀብት ብቻ ሳይሆን በጭካኔውም የሚታወቀው ፓብሎ ኤስኮባር በአንድ ወቅት በኮሎምቢያ በተካሄደው የዓለም ዋንጫ ኮሎምቢያ ከብራዚል በሚያደርጉት ጨዋታ ላይ የሀገሩ ተጫዋች በራሱ ላይ ሳያስብ ግብ አስቆጥሮ ኮሎምቢያ ስትሸነፍ ከጨዋታው በኋላ ፓብሎ ኤስኮባር እዛው ሜዳው ላይ በራሱ ሳያስብ ያስቆጠረውን ተጫዋች ጥይት በማርከፍከፍ ሕይወቱን አሳጥቶታል። በወንጀል ስራው አማካኝነት በኮሎምቢያ መንግስት በጥልቅ ስለሚፈለግ እጁን በ1991 ዓ.ም ለመንግስት መስጠት ችሏል። በሚታሰርበት ጊዜ ግን የሚገርመው የራሱን እስር ቤት ገንብቶ ነበር። በ1992 ዓ.ም ከራሱ እስር ቤት ማምለጥ ችሏል። አንድ ቀን ከሴት ልጁ ጋር ከመንግስት በማምለጥ ላይ ያሉ ሴት ልጁን በሚበርዳት ጊዜ $2 ሚሊዮን በማቃጠል ነበር ሙቀት የሰጣት። ፓብሎ ኤስኮባር ገንዘቡን በሚያከማችበት መጋዘን ውስጥ በአመት $2 ሚሊዮን በላይ በአይጦች ይበላ ነበር። የኮሎምቢያ መንግስት ሊያስረው ስለሚፈልግ ይከታተለው ነበር። ፓብሎ ኤስኮባር ግን ሊገኝ አልቻለም። ፓብሎ ኤስኮባር ሀብቱ ስለበዛበት ገንዘቡን በሚዛን እያስለካ ነበር የሚቀበለው። አንድ ቀን ፓብሎ ኤስኮባር የኮሎምቢያ መንግስትን እንዲህ ብሎ ነበር፣ የሀገሪቱን ብድር በሙሉ ከፍዬ ነፃ አርጉኝ ብሎ ነበር። ነገር ግን የኮሎምቢያ መንግስት ሳይቀበለው ቀርቶ ክትትሉን ቀጥሏል። ፓብሎ ኤስኮባር ግን የወንጀል ስራውን ከጀመረበት ከ1970ዎቹ መጀመሪያ እስከ 1993 ዓመተ ምህረት ድረስ ከ264 ቢሊዮን ዶላር በላይ መስራት ችሏል። ይሁን እንጂ በኮሎምቢያና በአሜሪካ የመድኃኒት ተቆጣጣሪ በሆነው በዲኢኤ አማካኝነት እንደ ዩሮፒያን አቆጣጠር በ1993 ዓመተ ምህረት በታህሳስ 1 ቀን በሜድሊን በተከፈተበት ተኩስ በ44 ዓመቱ ከዚህ ዓለም በሞት ተለይቷል። የፓብሎ ኤስኮባር የተወለደበት ወርና ቀን
እና የሞተበት ወርና ቀን ተመሳሳይ ነበር። ይሁን እንጂ የሚያስገርመው በተገደለበት ሜድሊን ካርቴል ውስጥ ከ30 ቢሊዮን ዶላር በላይ ሊገኝ ችሏል። ሀብቱም በዚህ ሰዓትም በተለያዩ ድብቅ ቤቶች ውስጥ እንዳለ ይነገራል። ገንዘቡን ያመጣው በህጋዊ መንገድ ስላልሆነ የኮሎምቢያ መንግስት ሙሉውን ሀብቱ ሊወርሰው ችሏል። ነገር ግን ከባለቤቱ ከቪክቶሪያ የወለዳቸው 3 ልጆች ነበሩት። ለነሱም ሀብቱ ምንም ሳይደርሳቸው በህገ ወጥ መንገድ የመጣ ስለሆነ የኮሎምቢያ መንግስት ሊቀራመተው ችሏል። የፓብሎ እስኮባር ታሪክ አበቃ። ቸር ሰንብቱ።